ኢና ሊላሂ ወኢና ኢለይሂ ራጂዑን። ሀጂ ዑመር እንድሪስ ወደ አኺራ ሄደዋል። እንደሚታወቀው ሰሞኑን በሕክምና እየተረዱ እንደነበረ በማህበራዊ ሚዲያ ሲሰራጭ ቆይቷል። ሀጂ ዑመር እንድሪስ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው። ገና በለጋ ዕድሜ የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው ከእስልምናው እውቀት ለመቋደስ የህይወት መንገድ መጀመራቸውን በህይወት ሳሉ በሰጧቸው ቃለ ምልልሶች ተናግረዋል። ሀጂ ዑመር ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት ኡስታዛቸውን በመፈለግ ነበር። እዚያ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሀጂ ሙሐመድ ሳኒ ሀቢብ ዘንድ ጀምረው የነበረውን ትምህርት ለመቀጠል እንጂ በከተማዋ ለመኖር አልነበረም። እርሳቸው መምህራቸውን የፈለጉትን ያህል ደሴ ከተማ ውስጥ ያስተምሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋ ተከትለው መጥተዋል። ሆኖም ለዓመታት የሰበሰቡት እውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሀጂ ሳኒ ስለተረዱ በአንዋር መስጂድና በመስጂደ ኑር እንዲያስተምሩ ተመደቡ። ሀጂ ዑመር ግማሽ ቀኑን ለራሳቸው እውቀትን ሲሰበስቡ፣ ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሀጂ ዑመር እንድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትንም ጽፈዋል። ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ስራቸው በሲዲ ተሰራጭቷል። ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጽሐፍት የህትመት ብርሃንን ያገኘው አንድ ብቻ ነው። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን፣ እውቀት አጠር ግጭቶችን በመፍታት ስማቸው ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንደኛው ነበሩ። በ1967 የምክር ቤቱ አባልና የዑለማ ሊቀመንበር ነበሩ። ሙፍቲ ሀጂ ዑመር እንድሪስ ከ2010 መጋቢት ወር እስከ ግንቦት 2014 ድረስ ጠቅላይ ምክር ቤቱን መርተዋል። ምንጭ ሚንበር ቲቪ ጋዜጠኛ ሁሴን ከድርን ጠቅሶ። አላህ ማረፊያቸውን ጀነተል ፊርዶስ ያድርግላቸው።